ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተወደዳችሁ የጊዮን ድምጽ ቤተሰቦች የዕለቱን ዜናዎች ይዘንላችሁ ቀርበናል። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤቱን እንድትቀላቀሉ በአክብሮት ጠይቃለሁ። በተከሰከሰው ሄሊኮፕተር ውስጥ ባለስልጣኑ መኖራቸው ታወቀ። የኢራን ብሔራዊ ቴሌቪዥን ጣቢያ በሚሳኤል ተመታ። በተከሰከሰው ሄሊኮፕተር የሰሜን ምዕራብ እዝ ዋና አዛዥ ብርሃኑ በቀለ በዳዳ፣ የፌዴሬሽን ምክር ቤት ሰብሳቢ አቶ አገኘሁ ተሻገር እና አንዲት ሴት ጋዜጠኛ ከፍተኛ ጉዳት አስተናግደው ሕክምና ላይ ይገኛሉ። ጀነራል ብርሃኑ በቀለ በዳዳ የሰሜን ምዕራብ እዝ አዛዥና ብርጋዴር ጀነራል ሐሸም የ501 ኮር አዛዥ በሰራዊት ክደትና የአማራ ፋኖ በጎንደር እያደረሰ ባለው ምትና የያዙትን ቀጠና እየተረከበባቸው በመምጣቱ በብስጭት ታመው ጦር ኃይሎች ሆስፒታል ግሉኮስ ተተክሎባቸው እንዳለ ተሰማ። ጦሩ በሁሉም አቅጣጫ እየከዳ ነው። ብዙ ጊዜ ከየቀጠናውና ከየሰፈሩ እያፈስንና እያስገደድን ብናሰለጥንም እየከዳ ይገኛል። ይህን ለማስተካከል ብንለፋም ጦሩ ግን በየቀኑ እየከዳ ወደ ፋኖ እየተቀላቀለ ነው ሲሉ ተደምጠዋል። በዚህም የተነሳ የአብይ ጦር መሪዎች ጦር ኃይሎች ሆስፒታል እየቃተቱ ይገኛሉ። የኢራን ብሔራዊ ቴሌቪዥን ጣቢያ የቀጥታ ስርጭት ላይ እያለ በሚሳኤል ተመታ። የእስራኤል ኃይሎች በዛሬው ዕለት በፈጸሙት ጥቃት የኢስላሚክ ሪፐብሊክ ኦፍ ኢራን ኒውስ ኔትወርክ ዋና ጽሕፈት ቤት ላይ ጉዳት አድርሰዋል። በዚህም በቀጥታ ስርጭት ላይ የነበረው ቴሌቪዥን ጣቢያ መቋረጡ ተሰምቷል። ይህ ጥቃት የደረሰው የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ የኢራን ፕሮፓጋንዳና ፈቀላጤ መሳሪያዎች እንዲጠፉ ያደረጋሉ ካሉ ከትንሽ ቆይታዎች በኋላ ነው። የኢራን ሚዲያዎች እንደዘገቡት ይህ ጥቃት የተፈጸመው ዜና አቅራቢዋ በእስራኤል ላይ ትችት እያቀረበች እያለ ነበር ብለዋል። የቴሌቪዥን ስቱዲዮ በቀጥታ ተመቶ ግድግዳው ሲፈርስ በቀጥታ ስርጭት የታየ ሲሆን አቅራቢያውም ወዳውኑ ከመቀመጫዋ ተነስታ ከአካባቢው ወጥታ ሄዳለች። صدایی که شنیدید فضای غبارآلود استودیو ቀድመው የኢራን ጦር ምክትል አዛዥ የነበሩትና ዋና አዛዡ መገደላቸውን ተከትሎ የኢራን አብዮታዊ መሪ ያቱላ አሊ ሆማኒ የኢራን ጦር ዋና አዛዥ ሆነው ተሹመዋል። ጄኔራሉ አሊ ሻሚድም በአሁኑ ሰዓት ተገድለዋል። ትራምፕ ለኢራን ያስተላለፉት መልእክት ኢራን የኒውክሌር ስምምነቱን መፈረም ነበረባት። እንዲፈርሙ ነግሬያቸውም ነበር። ይህ በጣም አሳፋሪ ነው። የኢራን የኒውክሌር ጦር መሳሪያ አይኖራትም። ይህን በተደጋጋሚ ብየዋለሁ። አሁን ሁሉም የኢራን ዋና ከተማ ቴህራንን በአስቸኳይ ለቀው መውጣት አለባቸው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አጭር መልእክት አስተላልፈዋል። ያስቀመጡትም የእንግሊዘኛ መልእክት እንደሚከተለው ነው። ትራምፕ ሳይድ ዛት ኢራን ሹድ ሃቭ ሳይንድ ዘ ዴል አይ ቶልድ ዘም ቱ ሳይን ዋት ኤ ሼም ኤንድ ዌስት ኦፍ ሁማን ላይፍ ሲምፕሊ ስቴትድ ኢራን ካን ኖት ሃቭ ኤ ኒውክሌር ዌፐን አይ ሳይድ ኢት ኦቨር ኤንድ ኦቨር አጌን ኤቭሪዋን ሹድ ኢሚዲየትሊ ኤቫኪዩት Tehran.